ኦሮሞ መሆኑን ደግሞ አውቃለሁ። ስለዚህ ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ትግራይ ነው። ዞሮ ዞሮ ምን ለማለት ነው የፈለግኩት፣ አቶ ታዬ የተናገራቸው ነገሮች እኔ በደንብ ነው የተከታተልኩት። አንዱም አይደለም ሐሰት መሆን አይደለም ውሸት መሆን የተጋነነ አይደለም። ይሄን የኢትዮጵያ ሕዝብ በደንብ ማወቅ አለበት። እንደው ይሄን ካልኩ በቂ ይመስለኛል ለዛሬ። እሺ ከዚህ ትቀጥላለህ አቶ ገዱ። በጣም እሺ ቀጥል። የተናገረው አኳያ በተለይ ከአማራ አኳያ የተናገረው እውነትነቱን የሚጠራጠር ሰው ካለ አሁንም በድንያል ውስጥ ሆኖ እውነትን ለመቀበል ያልተዘጋጀ ሰው ካልሆነ በስተቀር ጠብ የሚል ነገር አለው ብዬ አላስብም። ይህንን በማስረጃ እንትን ልበል። እዚህ ቀደም አንስቼዋለሁ። ጀዋር ተከበብኩ በሚልበት ጊዜ በተፈጠረ ቀውስ ከአዲስ አበባ ዙሪያ እስከ ሻሸመኔ እዛም አርሲ ድረስ ብዙ ሰው ጉዳት ደረሰበት። ጉዳት የደረሰባቸው አማራዎች ናቸው። እንደዚሁም ደግሞ ከሸዋ የሄዱ ኦሮሞዎች ናቸው። ከአማራ ጋር ዝምድና አላቸው ተብለው ነው እነሱም ጥቃት የተሰነዘረባቸው። በዚህ ጉዳይ ላይ ይሄ እንደተሰማ ሚዲያ ይሄንን ለመዘገብ ወደ አካባቢው ይንቀሳቀሳል። ሚዲያ ለመዘገብ ሲንቀሳቀስ አብይ ራሱ ደውሎ ይሄ ነገር እንዳይዘገብ ያሰማራኸውን ሚዲያ የመንግስት እንግዲህ መንግስት ኢቲቪ ነዋልታ እነዚህ ነፋና ምናምን እና ሌሎችም እንትኖች ናቸው ተሰባስበው ይሄዱ መልስ ተባለ። አልመለስም ማለት በተለይ በዚህ ዘመን እኮ በተለያየ መንገድ ማውጣቱ አይቀርም። እኛ እውነቱን ብንናገር ምን ይሆናል? መልስ ተባለ። ያደረከውን አድርገኝ እንጂ አልመልስም። ኦልሬዲ ደርሰዋል፣ ከቦታው እየዘገቡ ነው፣ እንትን ማለት ጀምረዋል፣ ማስተላለፍ ጀምረዋል። ይህንን ዘገብ ሆነ። በአንድ በኩል ኢሚዲየትሊ ከስልጣን እንዲነሳ ተደረገ። በሁለተኛ ደረጃ በሳምንቱ ወይም በ15 ቀኑ አላስታውሰውም ጊዜው አብይ ራሱ ወጥ የሞተውን አማራ አልሞተም ብሎ ለማስተባበል ቁጥር እየጠቀሰ ታስታውሱ ይሆናል። ይሄን ያህል ኦሮሞ ሞተ፣ ይሄን ያህል እንትን ያ ምንድነው እናስታውሳለን። ያ ምንድነው ፐርፐዙ? የአማራ በማንነት ላይ የተመሰረተ ጥቃት ነው ተብሎ ኮንሽየስ እንዳይሆን ሰው ያንን ለማድበስበስ ሆን ብሎ እንትን ያደረገው ነው ወጥቶ የተናገረ። በዛ ምክንያት ያንን መሰረት አድርገው የተናገሩ ሰዎች በስብሰባዎቹ በየመድረኮቹ ሲነሳ ምን ብሎ እንደመለሰው ነው የሚለው ያንን ለማድበስ። ሁለተኛ ሽመልስ አንድ በድምጽ ተቀርጾ የወጣ የሽመልስ ንግግር ነበረ፣ ታስታውሱ ነው። አማርኛን እና አማራን የተመለከተ ነው። አማርኛ ቋንቋን የት ነበር፣ አሁን ወዴት አደረስ ነው። የአማራ ቁጥር ፕሮፖርሽናል የት ደረሰ። ስለዚህ አማራን በከፍተኛ ሁኔታ እያዳከም ነው የሚል መግለጫ ነው የሰጠው። ለኦሮሞ ምሁራን ነው ይሄ የተናገረው። ይሄ ስብሰባ ውይይት ላይ ተነሳ። እንዴት ይሄ አንዳንዶቹ በጣም ጠንከር ባለ ሁኔታ አነሱስው ይሄንን ሌላ ጊዜ እንወያይበት ብሎ ዘቀው። ሶስተኛ ናምሳ ታስታውሳላችሁ፣ ጉራ ፈርዳ ላይ አማራዎች ሌላ የተቀላቀለ የለም፣ በአማራዎች ላይ ጭፍጨፋ ተካሄደ። ጉራ ፈርዳ 2013 መጀመሪያ አካባቢ ነው፣ መስከረም ላይ ወይ እንደዛ አካባቢ ከጦርነቱ በፊት የትግራይ ጦርነት ከመጀመሩ ያ ቡድን ተላከ እንዲያጣራ። የተላከው ቡድን ምን ኦሪንቴሽን ተሰጠው? በማንነት ላይ የተመሰረተ ጥቃት አይደለም ብላችሁ እንትን በሉ ተባለ። ከተመለሱ በኋላ ውይይት ተካሄደ። በዛው ውይይት ላይ
አማራ ነው ጥቃት የደረሰበት ብሎ ለመናገር በማንነት ላይ ነው የተመሰረተ ጥቃት ነው ተብሎ ለመናገር ይችል ለመናገር ለሟቾቹ ማለት የተነፈጋቸው በጥቅሉ በሰዎች ላይ በነበረ ግጭት ሰዎች ሞቱ ተብሎ ይዘገብ ነው። እነዚህ ሰዎች አብዛኛዎቹ ሙስሊሞች ናቸው፣ አማራዎች ናቸው፣ ከሁሉ አካባቢ ሄዱ ናቸው። መስጊድ ላይ ነው የተገደሉ፣ የሚኖሩበት ሰፈራቸው ነው የተጨፈጨፈ። ነገር ግን ምንድነው በአማሮች ላይ የሚወሰድ የሚደረግ ጥቃት በአማራ ላይ ጥቃት ተሰነዘረ ተብሎ እንዲነገር አይፈልግም። ነገር ግን ጉዳዩ እንዲወገዝም አይፈልግም። የግድ ሆኖ አፈትልኮ ካልወጣ በስተቀር በኢትዮጵያ ሚዲያዎች መንግስት በሚቆጣጠራቸው ሚዲያዎች በአማራ ላይ የደረሰ መፈናቀል፣ ጉዳት፣ ጭፍጨፋ እንዲዘገብ አይፈልግም። ይሄንን የሚዘግቡ ከሆነ ወይም ደግሞ ሪፖርተር እውነት የተናገሩ እንደሆነ ጽንፈኛ ተብሎ ነው የሚፈረጅ። እኔ ጉራ ፈርዳውን ተከተልኩና እዛው ውይይቱ ላይ አልነበርኩም፣ ሰምቼ ነው። ምን አልኩኝ? አንድ አማራ ጉዳት እየደረሰበት ነው በማንነት ላይ የተመሰረተ እንደውም ከጥቅምት እስከ ጥቅምት ያለውን 1 ዓመት ብቻ ብንመለከተው ብዬ የሆነ ነገር በፌስቡክ ላይ ጻፍኩት። ያንን ተቃውሞ እና ጥሬን ነው በዛ ላይ የደረሰብኝ ለጓደኞቼ እንደውም እኔ ስልጣን ልለቅ ነው ብሎ ነግሯቸዋል። ምክንያቱም ገዱ እንዴት ይተኛል እንዴት ይሄንን እሱ በመንግስት ውስጥ እያለ እንዴት ብሎ ይሄንን ተናገረው? የተላኩ ሰዎችም እኔም ጋር ብዙ ተነጋገርን። የሞቱት ሳይሆን የደረሰባቸው ጭፍጨፋ ሳይሆን ጭፍጨፋቸው በመነገሩ ጉዳት የደረሰባቸው ስለደረሰባቸው ብቻ በመነገሩ ምክንያት ነው አብይ የተገበገበ። ለምን ሳይለንት በሆነ መንገድ ነው አማራ ዲስማንትል እንዲደረግ እያደረገ የነጃል ፈቃደ የሚባሉ ሮይተርስ ነው ብቻ አንዱ ኢንተርናሽናል ሚዲያ እንትን ያለዋል። ማን ያደራጃቸው? በአብይ ትዕዛዝ የኦሮሚያ ክልል መስተዳድር ነው ያደራጃቸው። ከኤርትራ ከተመለሱት ውስጥ ወደ ሰላማዊ መንገድ የገቡት ሰዎች ስልጠና ተሰጥቷቸው ከዛ ታጥቀው በስሙ ሸኔን እንዲዋጉ ነው የተባለው። ያ የኦሮሞ ሊበሬሽን አርሚን የነጃል ማሮን እንዲዋጉ ነው። ነገር ግን ፕራክቲካሊ የሰሩት ሆሮ ጉድሩ፣ ምስራቅ ወለጋ አብዛኛውን ተፈናቃይ ምዕራብ ሸዋ ያፈናቀሉት እነዚህ ሰዎች ናቸው። በመንግስት ተልዕኮ የተሰጣቸው ይሄንን አውቃል። አንድ ኦሮሞ ያን አካባቢ የሚያውቅ አመራር የነበረ ሰው በአጋጣሚ እሱም ያው አማራነት ይነካዋል። እየተሰራ ያለው ኦሪንቴሽን ተሰጥቶ ነው ይሄ እየተፈጸመ ነው ያለው ነው ያለ። ይሄ ጥያቄ ወደ መድረክ በሚነሳበት ጊዜ ተድበስብሶ ነው ወይም የጽንፈኞች ወሬ ነው። ዞሮ ዞሮ ሸኔን ካላጠፋን እንዲህ አይነት ሁኔታ ሊያጋጥም ይችላል ብሎ በሸኔ ሁኔታዎችን የማመቃኘት ነው እንጂ ቀጥታ ጉዳዩን ለመጋፈጥ ፍላጎት አልነበር። ሌላ ላንሳ። የቅድም ያነሳሁትን የጀዋር ተከበብኩ ብሎ ተከትሎ የተፈጠረውን ቀውስ ተከትሎ ለማረጋጋት ስብሰባዎች ካሉ ነበር፣ ተደጋጋሚ ስብሰባዎች። የዛ ስብሰባ አጀንዳ የነበረው ቅራኔውን መፍታት ሳይሆን አማራ ሪሶርሱን ተቆጣጥሮታል። አብይ በጥናት ላይ የተመሰረተ ነው። ነገራችን ላይ ኢትዮጵያ ውስጥ ብድር በአማሮች የተያዘ ብድር ምን ያህል እንደሆነ፣ የኢትዮጵያ ባንኮች የአማራ ድርሻ ምን ያህል እንደሆነ፣ የንግድ ድርጅቶች በአማራ የተያዘ የንግድ ድርጅት ምን ያህል እንደሆነ፣ ምን ያህል ዶሚናንት እንደሆነ እነዚህን ቆጥሮ እነዚህን እንዴት አድርጎ ሪቨርስ ማድረግ እንዳለበት ነው እየሰራ ያለው። የስንት ባለሀብት ነው አካውንት የተዘጋው? ለምንድን ነው ባለሀብቶቹ ተረጋግተው ስራ እንዳይሰሩ የተደረገው? ሰበብ እየተፈለገ እንዲዳከሙ እየተደረገ ያለ።
ይሄ እኮ ፕራክቲካሊ አዲስ አበባ ውስጥ ያለ ባለሀብት በተጨባጭ እየደረሰበት ያለው ግፍ ነው። ለምን ኢኮኖሚካሊ አማራን ዲስማንትል ማድረግ አለበት ከሀገሪቱ ኢኮኖሚ። ከአዲስ አበባ የተፈናቀሉት ሰዎች አዲስ አበባ ዙሪያ ምንድነው የሚባሉት? ኦሮሞም ይፈናቀላሉ። ልክ ነው። ይህን ስል ለኦሮሞ ያሰበ ነው ብዬ ልናገር አልችልም። ኋላ የማነሳው ነገር እንትላለ እያንዳንዱ የምትደረጉት የአማራ አመራሮች እርስ በርሳቸው እንዳይገናኙ እንዳይግባቡ የራሳቸው ድክመት ነው። አብይ ድክመትን የአማራ አመራሮችን ድክመትን የተጠቀሙበት ለአንዱ አንድ በሚገርም ሁኔታ አንዱን ከሌላው ጋር በማጠላለፍና በማጣላት ረገድ ይሄ ሰውዬ እኔ በህይወት ዘመኔ እንዲህ አይነት እንትን አይቻላው። ለአበበ የሆነ ነገር ይለዋል አገይንስት ያኛው ጓደኛ ለዛኛው ደግሞ ሌላ ይለዋል። በዚህ መንገድ እርስ በርሱ እንዳይተማመን በማድረግ መፈረካከስ ነው አማራን አመራር አልባ እንዲሆን ያደረገው በዚህ መንገድ። ይሄ እኔ ለአብይ ሁሉን ድክመት አልሰጠም። የራሳችን የአማራ አመራሮች ውስጣዊ ሁኔታዎችን የተነጋገርንበትን ቁጭ ብለው አብረን የተነጋገርንበትን ይሄ ነገር ወደ ጥፋት እያመራር ብለን 3 ጊዜ ተሰባስበናል። እንደው በዚህ አጋጣሚ ለመግለጽ ያህል 2012 የጀዋርን ተከበኩል በደረሰው ቀውስ ደጋግሜ እያነሳሁት ነው። ሁለተኛ ሀጫሉ የተገደለ ጊዜ ይኸው ተመሳሳይ በአማራ ላይ ጉዳት ደርሷል። ብዙ ጥፋቶች የተፈጸሙበት ነው። ያንን ተከትሎ እንደገና ደግሞ የትግራይ ኃይሎች ሰኔ አካባቢ ሊነሱ ወደ ሚያዝያ አካባቢ የአማራ አመራሮች የምንባለው አዲስ አበባ በተለይ ፌደራል ያለ ነው ተነጋገር። ይሄ መንገድ ወደ ጥፋት እያበራ ስለሆነ ይሄ ኃይል ጸረ አማራ ነው። አሁን ይሰሙኛል ጓደኞች፣ 3 ጊዜ ጸረ አማራ ነው። እኔ አንድ ጊዜ ፕሬዘንቴሽን አዘጋጅቼ ጸረ አማራ ነው ሁሉም መረጃዎችን አቅርበ እንደገና አማራ አብይና ወዳጆችን ማለት ነው የሚል ጸረ ኢትዮጵያ ነው። በጠቅላላ ጸረ ህዝብ ነው ይሄ ሰው። ይህን ጊዜ ተደራጅተን መልክ ካላዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል፣ አገሩንም ይዞት ይጠፋል። ይችን የተነጋገርነው ለሱ ሄዶ ደረሰው። ያው በተናጠል ጉዳት ደረሰ። ይሄ ምንድነው? የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉን ነገር ፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፍ አድርጎ የሚሰጠው። ይሄ የደጅጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበት ሁሉ አውጥቶ ይነግረዋል። ከዛ በግለሰቦቹ ላይ ጥቃት ይሰነዘራል። ስለ ኦሮሞ እንትን ያለው እኔ ሁለት ኢንሲደንስ ናቸው። አንደኛው ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው በኔ ያረዳድ ማለት ነው። በኔ ያረዳድ ያንን ሰው እንደዛ ብያቀረው ይሄን ሰው እንዴት ታምነዋለህ ሆይ አለኝ። አው በስራው ነው የማውቀው፣ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬልተ እሱ እኮ ወለጋ ነው አለ። የወለጋ ሰው እንዴት ታምናለህ? ለእኔ ነው ያለ። የወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልል የምችለው? በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነው። ይሄንን ማነሳው በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው እና እሱን እንደ ኦሮሞ እንደማይቆጥሩ ታድርጎ ነው የሚመለከተው። እና ይሄ ሰውዬ አሁን ለኦሮሞ ነው
ብሎ የሚወስደው አለ። ኦሮሞን ይጠቀምበታል፣ ልክ ነው። በሌላ መልኩ ግን